بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ውድ ሆናችሁ አብለማጦቼ የአኽራ ወንድሞቼ እህቶቼ በያላችሁበት ሰላም ይድረስላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንደት ናችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተስ እንዴት ነው? ቂራአቱ እየገባችሁ ነው? እየተማራችሁ ነው? ማሻአላህ በጣም ደስ ይላል። አላህ ይጨምርላችሁ ኢንሻአላህ። ባላህ ፍቃድ ዛሬ የምንማረው ሱረቱ አልጋሺያ ነው። ሱረቱል ጋሺያ እንማራለን። ከዛ በስተፊት ከትምህርታችን በስተፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንደትረሱ፣ እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሸር ማድረግን አትርሱ። ሸር አድርጉት አለሁኝ። ይሄን ቻናል አሳድጉት ኢንሻአላህ። ባላህ ፍቃድ ብዙ እውቀቶች እንማራለን ማለት ነው። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سورة الغاشية ይባላል። طيب ከመጀመሪያው እስከ መጨረሻው ቀራውና ከዛ አህካሙን ደግሞ በተቻለን አቅም እናወጣለን ማለት ነው። هل أتاك حديث الغاشية ايوه هل أتاك حديث الغاشية شيه መጨረሻ ላይ هل أتاك حديث الغاشية وجوه يومئذ خاشعة وجوه يومئذ خاشعة እየረጋገም ቆራላችኋለሁ። ቪዲዮውን ቆም እያረጋችሁ አብራችሁ ቆሩ ማለት ነው። طيب عاملة ناصبة عاملة ناصبة تصلى نارا حامية ايوه هكذا تا تقطرانج تصلى نارا حامية تسقى من عين آنية تسقى من عين آنية ليس لهم طعام إلا من ضريع ليس لهم طعام إلا من ضريع لا يسمن ولا يغني من جوع لا يسمن ولا يغني من جوع وجوه يومئذ ناعمة وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت أفلا ينظرون إلى الإبل كيف
طيب أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت أيوه مدون سابرجن وإلى السماء كيف رفعت وإلى الجبال كيف نصبت وإلى الجبال كيف نصبت وإلى الأرض كيف سطحت أيوه كيف سين بس إنهم غلط وإلى الأرض كيف سطحت سطحت فذكر إنما أنت مذكر فذكر إنما أنت مذكر لست عليهم بمسيطر لست عليهم بمسيطر إلا من تولى وكفر إلا من تولى وكفر فيعذبه الله العذاب الأكبر فيعذبه الله العذاب الأكبر إن إلينا إيابهم إن إلينا إيابهم ثم إن علينا حسابهم ثم إن علينا حسابهم طيب አሁን መለስ ብለን ወደ ኋላ አህካሙን እናወጣለን ማለት ነው። ቀስ ብለን ቪዲዮውን ቆም እያደረጋችሁ አህካሙንም ለመረዳት ሞክሩ ማለት ነው። طيب ሱራው እንደነገርኳችሁ ሱረቱል ጋሺያህ ይባላል። ሱረቱል ጋሺያህ ስሙ ምን ይባላል? ሱረቱል ጋሺያህ ይባላል። طيب هل أتاك هل እንደምታዩት ላም እዚህ ጋር አለች ላም هل أتاك እዚህ ጋር اللام ساكن بعدها الهمزة እዚህ ጋር ላም ምን ትሆናለች? ኢዝሃር ትሆናለች። ላም ለሁለት ይከፈላሉ እንደነገርኳችሁ ላም ሸምስያ ላም ቀመርያ ላም ግልጽ የምትሆነዋ ሁሌም ላም ቀመርያ ትባላለች ብያችኋለሁ። ስለዚህ هل أتاك ብለን እኛ ላምን ግልጽ አድርገን ኢዝሃር አድርገን ሀምዛ ጋር እንቀራታለን። هل أتى ያለው መድ ጦቢያ ነው። ታ ሁለት ሐረካ አሊፍ ሶገራ እንስባለን። هل أتاك ሃን ደግሞ የምታዩት ሃ የሚወጣው ምን አቅሶል ሐልቅ ከመጨረሻው ጉሮሮ ነው የሚወጣው። ከመጨረሻው ጉሮሮ የሚወጡ ፊደሎች ሁለት ናቸው። ሐምዛና ሃ ከመጨረሻው ጉሮሮ ይወጣሉ። ልብ ብለን በደንብ አድርገን ሃ ብለን ብለን እንቀራለን። ማንኛውም ፊደል ሲቸግራችሁ ለማውጣት ሲቸግራችሁ እሱን ስኩን ታደርጉና አሊፍ አልወስጥ ታስገቡበታላችሁ። ከዛ አያይዛችሁ ስትቀሩት እንደዚህ ያደርጋችሁ በመሞከር ሁሌም በመለማመድ ተድሪብ እያደረጋችሁ ሁሌም ተሞክራችሁት ምን ይሆናል? ይወጣል። የሚያስቸግራችሁ ፊደል ሁሌም ልምድ መለማመድ ያስፈልጋል ማለት ነው። هل እያላችሁ ها እያል هل هكذا حل አንልም لا هل هكذا هل አንልም ደግሞ لا هل أتاك ብለን በደንብ አድርገን እንቀራለን። هل أتاك መድ ሁለት ሐረካ መድ ጦቢያ እንስበዋለን እንዳለን ሐዲሱል የምትዋት ላም ቀመርያ ግልጽ ትሆናለች። ሐዲሱል ብለን ላም ቀመርያ ግልጽ አድርገን እንደምትዋት غين መፍቱህ ነው። غين طبعا من حروف الاستعلاء ነው። ከሚወፍሩ ፊደሎቹ አንደኛው ማን ነው? غين ነው። ስለዚህ የሚወፍሩ ፊደሎች ሰባት ናቸው። مجموعة في قولك خص ضغط قيض እነዚህ ሰባት ፊደሎች መጅሙዓቱን በዚህ ውስጥ በግጥም እንደ ግጥም ተደርገው ተበጅተዋል። እነዚህ ፊደሎች ሁልጊዜ ከስራም ሆነ ፈትሐም ሆነ ضማም ሆነ ስኩንም ሆነ ሲመጡ ሁልጊዜ የሚወፍሩ ፊደሎች ናቸው። ስለዚህ አልገይን ከነሱ አንደኛው ነው። ስለዚህ ገይንን በደንብ አድርገን
ማወፈር አለብን። ከዛ ሁለት አድርገን እንስበዋለን። ስናወፍር ደግሞ እንደነገርኳችሁ አሁንም ይሄን በተደጋጋሚ ተናገር ያለሁኝ ማንኛውም ፊደል ለማወፈር ስትፈልግ ያ ፊደል ፈትሃ ሆኖ ወይንም ከስራ ሆኖ ወይንም ስኩን ሆኖ ለማወፈር ተፈለግ ከንፈራችን ወደፊት ሾል ማድረግ የለም። ከንፈራችን ወደፊት ሾል አይልም፣ በቦታው ይቀራል። አፋችንን ብቻ ወደ ላይ ከፈት አድርገን በትክክል አልፏ እንድትወጣ አወፍረን እንቀራለን። ማንኛውም ፊደል ለማወፈር ተፈለግ የምላሳችን መጨረሻውን ወደ ላይ እናነሳዋለን እንጂ ከንፈራችንን ሾል ልናደርግ ጉንጫችን ልነፋ አይገባም። ወይንም ከንፈራችንን ሾል ጦማ ልናደርገው ማለት ነው። ላ ከንፈራችን ሾል የሚለው ጦማ የምናደርገው ምን ጋ ነው? ጦማ ሆኖ ዋው ጋር ሲመጣ በደንብ አድርገን ሾል የምናደርገው ጦማ ይሆንና بعده اذا جاء واو من حروف المد በዛ ሰዓት የምሳ ፊደል ዋው ከጦማ በኋላ ለጥቆት ይመጣ ምን እናደርገዋለን? በዛ ሰዓት ከንፈራችን ሾል አድርገን እንቀረዋለን። ይሄ አንድ። ወይንም ደግሞ የሚወፍሩ ፊደሎች ዶማ ሆኖ ሲመጡ እነዛን ዶማ ፊደሎች ለመቅራት ስንፈልግ ወደ ላይ አፋችን ሾል አድርገን እናወፍረዋለን። ዶማ ተሆኑ ማለት ነው። ዶማ ተሆኑ بشرط اذا كان الحرف الذي نقرأه مفخم وايضا حركته ضمه يعني يا የምንቀራው ፊደል የሚወፍር ፊደል ሆኖ ከዛ ደግሞ ሐረካው ዶማ ተሆነ በዛ ሰዓት ከንፈራችን ወደ ፊት ሾል የምናደርገው እንጂ አለዛ ገና ለገናው ይሄ ፊደል ይወፍራል ብለን ከንፈራችንን ሾል ማድረግ ፈትሃ ሆኖ ወይንም ከስራ ሆኖ ወይንም ስኩን ሆኖ ከንፈራችንን ጉንጫችንን ነፋ ልናደርግ የለም። የሚወፍር ፊደል የሚወፍረው በቦታው ሆኖ ይወፍራል ማለት ነው። طيب كذا تاء مربوطه اذا وقفنا عليه نقف عليه بالقران تاء مربوطه اذا وجدتم تاء مربوطه في القران ويعني تاء مربوطه በቁርአን ትታገኙት እላው ላይ ለመቆም ተፈለጋችሁ تقفون عليه بالهاء الساكن تاء مربوطه በምታገኙት ሰዓት በቁርአን ውስጥ እላው ላይ ለመቆም ፈለጋችሁ በመታቆሙ ሰዓት تاء مربوطه ضمام يهون فتحام يهون كسرام يهون كسرتين يهون ضمتين يهون الا فتحتين مثلا يعني كهنا በዛ ሰዓት ምን ማድረግ እንችላለን? በዛ ሰዓት ምን ማድረግ እንችላለን? በሃ እናቆመዋለን በስኩን። እስኪ እንዴት ነው የምናቆመው? ይሄው እንደምታውታውን ከስራ ነው። ነገር ግን ስናቆም በሃ ነው የሚቆመው። هل أتاك حديث الغاشية أو شية الغاشية بلان غين بدن برجنا وفرن نقرألن هل أتاك حديث الغاشية شين كسرانه غاشية وجوه የምታውት ዋጁሁን አይደለም አብዛኞቹ ጀማሪዎች ዋጁሁን እያሉ የሚቀራሉ ነው ከንፈራችን ወደ ሾል እናደርገዋለን። ለምን? ይሄ የምንቀራው ፊደል ዶማ ስለሆነ ውጁ ከንፈራችን ዶማ ሾል አድርገን ነው የምንጀምረው። ውጁ ብለን ከንፈራችን ሾል አድርገን ውጁ ብለን እንጀምረዋለን እንጂ ዋጁሁን ብለን ከንፈራችን ሾል ታናረግ አንቀራውም። ለምን? ዶማ ስለሆነ ዋው ውጁ ከዛ አልጂም ሁለት ሐረካ ይሳባል بعده ዋው ስላለ ማለት ነው። ሁለት ሐረካ እንስባለን ውጁ ብለን ከዛ ها ضمتين بعده يا الياء من حروف الادغام ناقص وينم الادغام يقولنا كم يبالوت ነው። ስለዚህ ያ ጋራ ها ተንዊን መጥቷል። ያ ጋራ ተንዊን መጥቷል። በደንብ አድርገን ይሄን ተንዊኑን ያ ጋራ ጨፍልቀን ኢድጋም አድርገን በጉና ኢድጋም አድርገን እንቀራዋለን። لان الياء من حروف الادغام ناقص ስለሆነ ወይንም ደግሞ ኢድጋም ቢጉና ከሚባሉ ስለሆነ በጉና አድርገን እንቀራለን ማለት ነው። طيب ስለዚህ አሁንኛ በደንብ አድርገን ጉና አድርገን እንቀራዋለን። እስኪ እንዴት ነው የምንቀራው? وجوه هكذا وجوه ጅምን ሳባርገን وجوه هكذا وجوه ብለን ሁለት አድርገን ስበውና ከዛ ተንኑን ያ ጋራ ኢድጋም አድርገን በደንብ አድርገን እንቀራለን። وجوه يومئذ خاشعة هكذا يومئذ خاشعة تنوين እንደምታውቁት تنوين الذال كسرتين بعدها خاء الخاء من حروف الإظهار ነው። ስለዚህ ተንዊንም ሆነ ኑን ሳኪናም ሆነ ሲመጡ አኻ ጋራ ምንድነው ሁክሙ? ባለፈው ትምህርት አልፎለናል። ምንድነው ሁክሙ? ኢዝሃር ሐልቂ ይባላል።
ኢዝሃር ሐልቂ ብሎ ማለት አልኻ طبعا ተጉሮሮ የሚወጡ ፊደሎች ኢዝሃር ሐልቂ ይባላሉ። 6 ፊደሎች ተጉሮሮ የሚወጡ ፊደሎች አሉ። مجموعة في قولك أخي هاك علما حازه غير خاصر እነዚህ ውስጥ የጉሮሮ ፊደሎች 6ቱም አሉ። እነዚህ ፊደሎች ሑሩፈል ኢዝሃር ይባላሉ። እነሱ ሑሩፈል ኢዝሃር አልሐልቂ ማለት ጉሮሮ ማለት ነው። ተጉሮሮ የሚወጡ ነው ፊደሎች ስለሆኑ ነው ወደ ሐልቂ ኒስባ ተደርገው ተጠግተው ነው ሐልቂ ብለው የጠሯቸው። ተጉሮሮ ስለሚወጡ ሐልቂ ብለው ጠሯቸው። ኒስባ አድርገው ወደ ጉሮሮ ኒስባ አድርገው ማለት ነው። ስለዚህ አሁን ይሄ ሑሩፍ አልኢዝሃር ይባላሉ። 6 ፊደሎች አሉ። ኑን ሳኪናም ሆነ ተንዊንም ሆነ እነዚህ ጋር ሲመጡ ሁክሙ ኢዝሃር ይባላል። ስለዚህ አሁን ይሄ ሁክሙ ኢዝሃር ሐልቂ ይባላል። ኢዝሃር አልሐልቂ ብለን እንጠራዋለን። በደንብ አድርገን ተንዊኑን ግልጽ እናደርጋለን። ኢዝሃር ብሎ ማለት ተንዊኑን ግልጽ አድርገን መጨረሻ ያለውን ተንዊን በደንብ አድርገን በጉና አድርገን እንቀረዋለን ማለት ነው። እዚህ ጋራ ኢኽፋ አናረገውም ወይንም ኢድጋም አናረገውም። ግልጽ አድርገን ተንዊኑን ቀርተን ከዛ ኻን እንቀራለን ማለት እኮ ነው። እስኪ አንዴ ልቅራው። ከዛ ኻ ይወፍራል። እንደምታዩት ኻ ምን ሑሩፍ አልኢስቲዕላ ከሚወፍር ፊደሎች ነው አንደኛው። ከዛ ታ መርቡጣን እንደምታዩት ጦመተይ ነው። ነገር ግን ስናቆምበት በሃ ነው እንደነገርኳችሁ። በደንብ አድርገን አይንን ግልጽ አድርገን የሽን ከስራ ሺ ብለን እንቀራለን። طيب እስኪ አንዴ ልቅራው። وجوه هكذا ادغامንም በደንብ አድርገን መዱንም ስበን وجوه يومئذ خاشعة يومئذ ايو ተንዊኑን ግልጽ ማድረግ ይሄ ነው። يومئذ የሚለው ኑናውን በደንብ አድርጎ መያዝ ማለት ነው። ይሄ ነው ተንዊኑ ግልጽ የሚሆነው። يومئذ خاشعة وجوه يومئذ خاشعة عاملة ناصبة ايو عين ሁለት ተረከን ስባለን عاملة عابن ሁለት ተረካ عابن በደንብ አድርገን አይንን ከመሐከል ጉሮሮ አውጥተን عاملة ብለን عابلا እንስባለን። ከዛ ተንዊኑ بعدها نون النون من حروف الادغام ማለት ነው። ኑን ደግሞ ኢድጋም ቢጉና ወይንም ኢድጋም ናቅስ ከሚባሉት አንደኛው ኑን ነው። ስለዚህ ተንዊን ሆነ ኑን ሳኪናም ሆነ ኑን ጋራ ሸዳ ሆኖ ሲመጡ ምን ማድረግ አለብን? ወይንም ተንዊን ሆነ ኑን ሳኪናም ሆነ ኑን ጋራ ወይንም ሚም ጋራ ወይንም طبعا ኢድጋም ቢጉና ጋር ከሚባሉ ፊደሎች ጋር ሲመጡ ኢድጋም ቢጉና ይባላሉ። ኢድጋም አድርገን እንቀላለን። ስለዚህ ሁክሙ ይሄ ምንድነው? ዓሚለቱን ተንዊኑ ኑን ጋራ ምንድነው ሁክሙ? ሁክሙ ኢድጋም ናቅስ ወይንም ኢድጋም ቢልጉና ይባላል። ኢድጋም ናቅስ ወይንም ኢድጋም ቢልጉና ይባላል ማለት ነው። طيب ዓሚለቱን ብለን እንጠራለን። ኑን ያዘርገ ማለት ነው። ዓሚለቱን ብለን ከዛ ደግሞ ኑን ሁለት ተርከን ስበለን ና ብለን ሷድ ይወፍራል። እንደምታወጣ መርቡጣ ነው። ጦመተይ ነው ስናቆምበት ቢልሃ ነው። طيب ዓሚለቱን ብለን ጉናውን እዛ ውስጥ አስገብተን ብለን ኑን በደንብ አድርገን ሸዳ አድርገን ጉናው ይዘን በጉና እንቀራለን። ዓሚለቱን ናሲበ ተውስ هكذا ተውስ ታ ምተዋት ሁልጊዜ ታ የምትይዙልኝ ታ ሁልጊዜ በቁርአኑ ስታገኙት ሁልጊዜ من حروف الاستفال معناه الاستفال هو الترقيق ማቅጠን የሚቀጥኑ ፊደሎች ማለት ታ ሁልጊዜ ከሚቀጥኑ ፊደሎች አንደኛው ናት። ታ من حروف الاستفال حروف الاستفال ብሎ ማለት የሚቀጥኑ ፊደሎች ናቸው። استفال ብሎ ጠራቸው። ضد الاستعلاء ማለት ነው። الاستفال ብሎ ማለት ضده ተቃራኒው الاستعلاء ይባላል። የሱ ተቃራኒው የቅጥነት ተቃራኒው ምንድነው? መወፈር ማለት ነው። አንድ ሰው ቀጭን ነው ካልከው ከዛሳ ያንኛው ወፍራም ማለት ነው። ስለዚህ የሱ ተቃራኒው የቀጭኑ ተቃራኒው ምንድነው? ወፍራም ነው። ስለዚህ ታ من حروف ተሚቀጥኑ ፊደሎች ናት ማለት ነው። በደንብ አድርገን ታን ሁልጊዜ በቁርአኑ ስናገኛት የሚወፍሩ ፊደሎች ጋር ስትመጣ መቅጠን አለብን። እሷን አቅጠን ያንኛው የሚወፍረውን ፊደል ማወፈር ማለት ነው። طيب ስለዚህ አሁን ሷድ የሚወፍር ፊደል ነው። በደንብ አድርገን ሷድን ቀልቀላት እናደርግ። ሷድን አወፍረን ያዝ እናደርገዋለን። ተውስ ብለን ላምን ሁለት ተርከን ስበዋለን። ላ ብለን ናሮን ና ሁለት ተርከን ስበዋለን። እዚህ ጋራ ብዙዎች ሰዎች ተውስ እያሉ ቶ እያሉ ታን የሚወፍሩ ሰዎች አሉ። ተውስ እያሉ
توص يالو حتى أن الذين حفظوا المصحف يعني مصحف እንኳን ያህፈዙ ሰዎች ተጅዊድን በደንብ አድርገው የማያነቡ የሆኑ የማይረዱ የሆኑት እንደዚህ ይቀራሉ። ለምን? በደንብ አድርገው መማር ነው። አንድ ሰው ቁርአን አህፍጃለሁ ብሎ መቀመጥ የለበትም። ከበላው ካገኘ እዛ ያህፈዘው ጋራ በተጅዊድ የሚያቅ ከሆነ ተጅዊድ የሚችል ከሆነ ከበላው በልጦ ተመጣ መማር አለበት። ተናንሶ ተዋዱ አድርጎ መማር አለበት እንጂ እኔ ቁርአን ሐፊዝ ነኝ خلاص ሰም ቁርአን ሐፊዝ ነው እኔም ቁርአን ሐፊዝ ነኝ ምን ልዩነት አለን የሚባል ነገር የለም። አንድ ሰው ትምህርት መማር ተትንሽም ተትልቅም ትምህርት መማር ያስፈልጋል እንጂ እኔ ተቁርአን ሐፊዣለሁና ተጅዊድ ያለኝ ብሎ ዝም ማለት የለበትም። በደንብ አድርጎ አዋቂዎች ጋራ ከበላው ሆኖስ ጋራ መማር ያስፈልጋል። ስለዚህ በደንብ አድርገን መለየት አለብን ማን እንደሚወፍር ማን እንደሚቀጥል። ተውስ هكذا ታ ብለን እንቀራው ታ ብለን እንቀራው توصلى نارا حامية نار ران را تنون فتحتين بعده حاء الحاء من حروف الحلق من حروف الإظهار تبالج كإظهار في لولج حلقي كهونتشو عنده حالات سلازخ تنون مهنا مساكنة مهنا حاجر سماتو إظهار أرجن بدن برجن قرالة نارا هكذا إظهار ولا مالت تنون يعني ما جرى شون تنوين كل سمارة مالتهم نارا نارا حامية نارا حامية بلان حان ولا تاركان سبعلن كذا تا هان من قومه مالتهم. طيب تسقى تس بلان توس هنلب توس بلان أنا أوفر مسنين توس بلان قافن ብቻ ነው አፈረው ሁለት አርካን ስበዋለን ቃፍን የስኒን ድምጥ ደግሞ ያዘርገን ጮክ እናርጋታለን ቱስ የሷን ድምጥ ጮክ እናርጋታለን لان السين من حروف الصفير ስለሆነች ማለት ነው. طيب من عين آنية من متوات من بعدها العين من حروف الإظهار ናት። ስለዚህ ዛሬ የኢዝሃር ፊደሎች 3 ይዘናል። የኢዝሃር ፊደሎች 3 ያዝን ነው። አንደኛ ኻን ሁለተኛ حان ሶስተኛ አይን ስለዚህ 3 ፊደሎች ሶስተኛ አይን አራተኛ እንደውም አራት ያዝ ነው አራተኛ እዝሁ አለ እዝሁም አለ ሐምዛም የኢዝሃር ፊደል ናት እዝህም አልፋልናለች ሐል የሚለው እዝህም አለ። ስለዚህ ዛሬ የኢዝሃር ፊደሎች አራት ይዘናል በሱረቱ هل أتاك حديث الغاشية በሚባለው ሱራ ውስጥ የኢዝሃር ፊደሎች ስንት ይዘናል? አራት ፊደሎች ይዘናል። እነዚህ የኢዝሃር ፊደሎች ናቸው። ሁሌም በቁርአን ውስጥ ታገኛቸው እነዚህን ኻን ሆነ ሃን ሆነ ኻይሄው ሃይሄው አይንሄው ሐምዛም ሆነ ሁሉ ጊዜ እነዚህ ፊደሎች የኢዝሃር ፊደሎች ይባላሉ። በቁርአን ውስጥ ታገኛቸው ኑን ሳኪናም ሆነ ተንዊንም ሆነ እነሱ ጋር ሲመጡ ኢዝሃር ያረጋችሁ ቅሩ። طيب እዚህ ጋራ ኢዝሃር ይባላል። ይሄ እዚህም ኢዝሃር ተንዊኑ ሐምዛ ጋር ኢዝሃር ፊደል ነው። ኢዝሃር እናደርገዋለን። ከዛ ሐምዛን ሁለት አርገን ስባታለን لأنها الهمزة مد البدل ስለሆነ ይሄ አሊፏ በአንዱ ሐምዛ ስለተቀየረች مد البدل ይባላል። مد بدل. طيب እስኪ አንዴ ንቅራው تسقى من عين آنية عين تسقى من عين آنية ليس لهم طعام إلا من ضريع. طيب ዛሬ ኢንሻአላህ እዚህ 5 ቁጥር ይብቃን። 5 ቁጥር ላይ እናቆመውና ከዛ ወደፊት ባላህ ፍቃድ ደግሞ ለይሰ ከሚለው ከ5 ቁጥር ጀምረን እንቀራለን ማለት ነው። ይሄን ቻናል በማሳደግ ላይ ሰብስክራይብ በማድረግ ላይክ እንደዚሁ በማድረግ እንዳትረሱ፣ ሼር ማድረግና አትርሱ። ኢንሻአላህ ባላህ ፍቃድ ወደፊት ሌላም ቻናል እንከፍታለን ኑረል ዓለም የሚባል ኢንሻአላህ ወደፊት ኢዕላን ልናሳውቃችሁ እንችላለን። ከዛ ደግሞ የተጅዊድ ኪታቦችንም እንጀምራለን እያልን ነው። ኢንሻአላህ ዱዓ አድርጉልን እንዲያገራለን። አላህ ያገራላችሁ። ለእናንተም ለኛም ይሄን ዕውቀት አላህ ያገራለን። አላህ ያገራላችሁ እላለሁኝ። በያላችሁበት አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን። ሙኝታችሁን አላህ እንዲያሳካላችሁ ዱዓ አድርጋለሁ። አላህ ያሳካላችሁ። እናንተም ዱዓ ለኛ አድርጉ። ዓፊያ አላህ ይስጠን ማለት ነው። اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. لا حول لنا ولا قوة إلا بالله. السلام عليكم ورحمة الله وبركاته.